ሃይ አፍንጫችን ሲደማ ወደፊት ነው ማለት ያለብን ወይስ ወደ ኋላ ነው ይዘን ማለት ያለብን? በፍጹም ወደ ኋላ ማለት የለብንም። ወደፊት አጥንታችንን ሳይሆን ይሄ ፊት ለፊት ያለችዋን አፍንጫ ገጠባ አድርገን ነው መያዝ ያለብን። ሌላው ወደ ኋላ የምንል ከሆነ ምን እንሆናለን? እሱን ነው መጀመሪያ ማወቅ ያለብን። ወደ ኋላ ስንል ደም ወደ ኋላ ይሄድና ወይ የአየር ቱቦ ውስጥ ወይ ደግሞ የምግብ ቱቦ ውስጥ ይገባል። በዛ ሰዓት ምግብ ቱቦ ሲገባ ሊያስታውከን፣ ሊያስመልሰን፣ ሌላ ነገር ውስጥ ሊያስገባን ይችላል። የአየር ቱቦ ደግሞ ይገለናል። ኦልሬዲ የአየር ቱቦ ውስጥ ስለሚገባ ትንታ አለው ምን አለው። ይሄ ሁሉ ነገር ውስጥ ከመግባት ሁል ጊዜም ነስር ሲያጋጥመን ወደፊት ማለት። ሌላው ደግሞ ማወቅ ያለብን ነገር ወደፊት እንደያዝን ቀዝቃዛ ውሃ አንጥተን ግንባራችን ላይ በጣም በረዶ ምናምን ከቻልን እዚህ ግንባራችን ላይ ቀዝቀዝ ማድረግ ነው። ምክንያቱም ሁሌም የአፍንጫ መድማት የሚመጣው አንደኛው የሙቀት ሁኔታ ነው። ሙቀት በጣም ኃይል በሆነ ሰዓት ላይ ደም ስሮቻችን እዚህ ጋር ያሉ ቀጫጭን ደም ስሮች እየሰፉ ይመጡና መድማት ይጀምራሉ። በዛ ጊዜ ነስር ያጋጥመናል። ሌላው ነስር በሚገጥመን ሰዓት አንዳንድ የደም ክሎት ወይም ይሄ የመርጋት ችግር ያለብን ሰዎች አለን፣ ወይም የቫይታሚን ኬ እጥረት ያለብን ሰዎች። ስለዚህ በቀላሉ ላይቆምልን ይችላል። በፍጥነት ወደ ሕክምና ቦታ መምጣት አለብን። ሌሎቻችን ደግሞ አፍንጫችንን ወደፊት ይዘን ግንባራችን ላይ በማድረግ ፊት ለፊት ለ10 ወይም ለ15 ደቂቃ ይዘን በመቆየት ግንባራችን ላይ እርጥበት በማድረግ ጭንቅላታችን እርጥበት በማስነካት ለተወሰነ ደቂቃ ከተረጋጋን በኋላ አሁንም የማይቆም ከሆነ ቶሎ በፍጥነት ወደ ሕክምና ቦታ መምጣት አለብን። ስላዳመጣችሁኝ አመሰግናለሁ።